ሰላም እንዴት ናችሁ ቤተሰብ? እኔ ሰላም ነኝ፣ እግዚአብሔር ይመስገን አለሁኝ። ይህ ቪዲዮ ከደረሳችሁ ሁላችሁም ከዚህ በፊት ቤተሰብ ያልሆናችሁና ገና ለመጀመሪያ ጊዜ ይህ ቪዲዮ የሚታዩ ከሆነ ሁላችሁም በፍቅር ጠይቃችኋለሁ ላይክ እንዲሁም ሰብስክራይብ እንድታደርጉልኝ ማለት ነው። እናም ስለምታደርጉ እጅግ ከልብ እናመሰግናለን። በተረፈ እንዴት ናችሁ የኔ ፋሚሊዎች የሆናችሁ ከዚህ በፊት የምታውቁኝም የማታውቁኝም እንዴት ናችሁ? ደህና ናችሁ? አሁን ያለውኝ እግዚአብሔር ይመስገን። እናው ለምንድነው ቪዲዮ ማሰሪ የምትሉኝ ማለት ነው። አንዳንድ ሰዎች እኔ ቪዲዮ ማልሰራበት ብዙም አሁን ባለውበት ሁኔታ ላይ ብዙም ቪዲዮ ለመስራት እየተመቸኝ አይደለም። ምክንያቱም በአሁኑ ሰዓት ላይ በጣም ቢዚ ነኝ ማለት ነው። ማለት እኔ በአንድ ሀሳብ ሆኜ እንደዚህ የተለያዩ ትምህርቶችን ለማስተላለፍ እንዲሁም ደግሞ ቪዲዮ ለመስራት እየተመቸኝ አይደለም። ለዛ ነው ቪዲዮ ማልሰራበት ማለት ነው። እና ያ አንዳንዴ ላይፍ እገባለሁ ቪዲዮ አልለቅም እንጂ ላይፍ ላይ ያለው ማለት ነው። ላይፍ ላይ አንዳንዴ አታገኙኝም፣ ታገኙኛላችሁ። ስለዚህ ያው ትንሽ ታገሱ። አንዳንድ ጠቃሚ ቪዲዮዎችን ይዤ እመጣለሁ። እስከዛ ደግሞ ታገሱ። ምንም ማድረግ አይቻልም። ስለዚህ ያው እንደ ልብ ለመስራት አንዳንዴ ይከብዳል ማለት ነው። ስለዚህ ይሄን ደግሞ ተረዱ። ምንም ማድረግ አልችልበትም ማለት ነው። እና በተረፈ አለሁኝ ትንሽ ቤቱ እየታደሰ ስለሆነ በዛ የተነሳ ምንም ያው ቪዲዮ ለመስራት ቦታውም ሁሉ ነገሩ አይመቸኝም። ለዛ ነው እየጠፋለሁ ማለት ነው። እና አንዳንዴ ያ ከሚዲያም አንዳንዴ እኮ ጥፍት ማለት ጥሩ ነው ማለት ነው። አንዳንዴ ጥፍት ብላችሁ ስትመለሱ በአዲስ ነገር ትመጣላችሁ። እናም ለዛ ነው በአዲስ ነገር እመጣላችኋለሁ። ጠብቁኝ። እስከዛ ደግሞ ያው ቤተሰብ አልሆናችሁ ሁላችሁም ቤተሰብ ሁኑ፣ አግዙኝ። ሁላችሁም ሰብስክራይብ፣ ላይክ እንዲሁም ደግሞ አሪፍ አሪፍ ቪዲዮዎች አሉ እነሱን ደግሞ ሼር በማድረግ ሁላችሁም ተባበሩ ማለት ነው። እናም ስለምታደርጉ እጅግ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታን እመኝላችኋለሁ። ባይ ባይ።